ይህ አንድ ይህን ፕሮግራም የለቀቀው አረብ ነው። እዚህ ጋር የምታዩት ይሄ ሰውዬ ነው። ምን እንደሚልና ምን አይነት አስተያየት እንደሚሰጥ እንስማው። ማሻአላህ ተባረከላህ اللي يشوف المنظر هذا ما يصدق ان هذه اثيوبيا اديس ابابا ይህንን ቪዲዮ ያየ ሰው ማንንም አያምንም ኢትዮጵያ ነው ብሎ ይላል። ይህንን ለምን ወደዚህ ደረጃ ደረስን ከተባለ አሁንም ስለኛ እየተነገራቸው የሰሙ የሚያድጉበት ሂደት ነው። ለዚህ አይነቱ አባባል ያበቃቸው ايش العيد عندهم كذا ምን አይነት ዒድ ነው እነሱ ጋር ያለው ምን አይነት ነው ይላል። شوف الصلاه كيف صلاه العيد እንዴት አይነት ነው የሚያምረው ስግደታቸው ምን አይነት ነው። شوارع مليانه መሬቱ ሙሉ كل مكان مليان ሁሉ ቦታ ሙሉ شعب عظيم انا ما كنت اعرف انه ትልቅ ህዝብ ሚገርም እንደዚህ እንደሆኑ ፈጽሞ አላቀም ነበር። اثيوبيا زي كذا ኢትዮጵያ እንዲናት ብዬ አላቀም ነበር። سبحان الله العظيم ጌታ የጠራ ይሁን ሚገርም ነው። لسه الدنيا فيها خير እናም ዱንያ ብዙ ኸይር አላት ይላል። ገና ናት ደህና ናት ይላል። واثيوبيا فيها خير وفيها ኢትዮጵያ ብዙ ጥሩ ነገር አላት። حفظت قرآن اثيوبيا فيها حفظت قرآن ما شاء الله تبارك الله በኢትዮጵያም እንደዛው የቁርአን በቃላቸው የሚይዙ ሰዎች ብዙ እንዳሉ ሰምተናል ይላል። ارض خضراء ارض አገሪቱ ደግሞ በጣም አረንጓዴ የሆነች ሀገር ናት። نعمه በጣም ብዙ ጸጋ ያላት ሀገር ናት። الحمد لله አልহামዱሊላህ ደስ አይልም? በሰዎች ጸጋ በሰዎች መልካምነት የሚደሰትም እንደዚህ አይነት ደግሞ አረብ አለ። የምን ሀገር አረብ እንደሆነ አላውቅም። ካነጋገሩም በደንብ ሊይዘው አልቻልኩም። መገመት ሞክራለሁ። ارض نعمه والحمد لله ሳዑዲ ይመስለኛል። ارض نعمه والحمد لله كل عام وانتم بخير يا واثيوبيا فيها خير وفيها حفظت قرآن اثيوبيا فيها حفظت قرآن ما شاء الله تبارك الله ارض خضراء ارض نعمه አረንጓዴዋ ባለጸጋዋ ሀገር ይለናል እንግዲህ